ሰላም ሰላም ውድ የብሻሪቱ ዩቲዩብ ቻናል ቤተሰቦቼ፣ አሁን የምናያቸው ነገሮች አንዳንዴ እንደሚታወቀው ይከፍላል አይከፍልም ተብሎ ዩቲዩብ ላይ የሚለቀቁ አንዳንድ አፕሊኬሽኖች አሉ። ስለዚህ ነገር እናያለን። እንግዲህ ታይም ባክስ የተባለው አፕሊኬሽን ከዚህ በፊት 6 ወር 7 ወር ወደሚሆነው አይነት ይሰራል አይሰራም በሚለው እየራው ነበረ እና የታይም ባክስ ጉድና አንዳንድ ዩቲዩበሮች በሚሰሩት አይነት ቪዲዮ ያየው ነበረ። አንዳንዴ ዩቲዩብ ላይ የሚለቀቁ አይነት ነገሮች ኢትዮጵያ ውስጥ አክሰስ ያደርጋሉ ወይስ አያደርጉም ብለን ማሰብ ነው ያለብን። ዩቲዩበሮችም ስንሰራ ምንድን ነው ይሄ አፕ ኢትዮጵያ ውስጥ አክሰስ ያደርጋል? አንደኛ ታይም ዌስት እናደርግበታለን ለመስራት ማለት ነው። ምክንያቱም ሁሉም ሰው እዚህ አፕሊኬሽን እዚህ ዩቲዩብ ላይ የሚሆነውና ኦንላይን ቢዝነሶችን ሰርች አድርጎ የሚያየው ምንድን ነው? ስኬታማ ለመሆን ወይ ደግሞ ትርፋማ ለመሆን ነው። ለምንድን ነው ታይሙን ወስት የሚያደርገው? ምክንያቱም ታይም ባክስ የተባለው የዛሬ 76 ወር ከዛ በፊት አንዳንድ ለመስራት ሞክሬ ነበረ እና ታስኮችን ይሰጣል። አሁን ለምሳሌ ቪዲዮ ለማየት ይሆናል፣ ሰርቬይ ለማድረግም ሊሆን ይችላል ይሰጣል። አንዳንድ $0.05 ይላል። ቪዲዮም ካያችሁ ላይክ እንደ አንዳንድ አድቨርታይዝመንት ሲመጣ ወይ ማስታወቂያ ሲመጣ እሱን ገብተን የሆነ $7 ይሰጠናል። እና ይሄ ታይም ባክስ የተባለው እውነትም ኢትዮጵያ ውስጥ አክሰስ ያደርጋል አያደርግም? ምክንያቱም እኔ ታይም ባክስ የሚባለውን ሰርቼ ያለው ግን አክሰስ አያደርግም በቃ ኢትዮጵያ ውስጥ። ስለዚህ አንዳንድ እንደሚታወቀው ውጭ ሀገር ላይ በጣም ብዙ አክሰሶች አሉ የሚሰሩበት። ኢቭን ጌም እየተጫወቱ ማስታወቂያ እያዩ ከቲክታክ ጀምሮ ሞኔታይዝድም ለመሆን ከፌስቡክ ጀምሮ ኤቭሪቲንጋቸው ይከፍላል። እንደነሱ አክሰስ በጣም አሪፍ ነው። ያን አክሰስ ደግሞ ኢትዮጵያ ውስጥ ለማግኘት በጣም እንቸገራለን። ስለዚህ ይሰራል አይሰራም ወደሚለው መሄድ አለብን። አንዳንድ የሚለቀቁ ኦንላይን ቢዝነሶች እውነትም ውሸትም ናቸው። እውነትም ምክንያቱም አክሰስ የሚያደርጉም አሉ አክሰስ የሚያደርጉም አሉ ማለት ነው። እና ስለዚህ እኔ ታይም ባክስ ላይ የሰዓታችሁን ወስት ባታደርጉ ይመርጣለሁ። እና አሁን እንደ ድሮ እንደ ዛሬ 6-7 ዓመት እንደምንቸገር አይነት ነገር ላይ አይደለንም። አሁን ቴክኖሎጂውም በትንሹም ከፍ የሆነ ስለመጣ በጣም ብዙ የሚሰሩ አይነት ፕላትፎርሞች አሉ። ስለዚህ ታይም ባክስ ላይ የሚሰራው ይሰራል ይከፍላል የሚባለውን ነገር እኔ አላምንበትም፣ አልሰራውም ማለት ነው። ስለዚህ ታይማችሁ ወስት አታርጉበት። አሁን ላይ ኢቨን በቃ ከቲክታክ አንጻር ብዙ የሚከፍሉ ፖፖ ላይቭ አለ፣ ሀላ አለ፣ ታካ አለ። አሁን ደግሞ ቴሎ አፕ ላይም ሰርቸዋለሁ። ከዚህ ቪዲዮን ውስጥ ገብታችሁ ማየት ትችላላችሁ። አሁን ቴሎ አፕ፣ ፖፖ ላይቭ እነኚህ በትንሹም ቢሆን ሜክ ማድረግ የምንችልባቸው አይነት ፕላትፎርሞች ናቸው እና ኖርማሊ በጣም ትልቅ ነገር ኤክስፐክት ማድረግ የለብንም። ኦንላይን ቢዝነስ ስንሰራ ከትንሹ $2 አክሰስ አድርገን አካውንታችን ላይ ካስገባን ነገ ደግሞ $200 እንደምናስገባ ገስት አድርገን ነው መስራት ያለብን እንጂ ኖርማሊ $1,000 ይሰራሉ ማለት አይቻልም። እና የሚሰሩም አሉ። ጀማሪ ስትሆኑ ጀስት $1 ቫሊዩ አላት። ስለ ታይም ባክስ ጉድ ልንገራችሁ፣ አክሰስ አያደርግም ኢትዮጵያ ውስጥና ቤተሰቦች አሁን እንግዲህ ክረምት ገብተዋል። አብዛኛው ሰው ከትምህርት ቤት ሲገባ ቤት ውስጥ ይቀመጣል። አንዳንዶቹ መጽሐፍ በማንበብ አንዳንዶቹ በጌም በመጫወት ያሳልፋሉ ዝም ብለው፣ ወይ ደግሞ ቲክታክን ስክሮል እያደረጉ የሚያሳልፉ ሰዎችም አሉ ፌስቡክ ላይ ተጥዶ። አሁን ማሰብ ያለብን እንዴት ነው ታይማችንን ወደ ብር ወይ ደግሞ ወደ ገንዘብ የሚንቀይረው የሚለውን ነገር ነው ማሰብ ያለብን ማለት ነው። ስፔሻሊ አሁን ተማሪዎች ወደ ቤታችሁ ስትገቡ ክረምት ላይ መስራት ያለባችሁ እና ኖርማሊ ወርልድ ኦፍ ቴክኖሎጂ ውስጥና ኦንላይን ቢዝነስ ውስጥ ገብታችሁ ምን ያክል ውጤታማ መሆን አለብኝ የሚለውን ነገር ነው ካልኩሌሽን ማድረግ ያለባችሁ እንጂ ታይማችሁን ወስት አድርጋችሁ ፑል ጌም ዞኖች ላይ ባታሳልፉ ይመርጣለሁኝ። አንድ ዌብሳይቶችን ሰርች በማድረግ እና የሚከፍለውንና የማይከፍለውን ሰርች እያደረጋችሁ እንግዲህ አሁን ከዚህ ከ2 ቀን በፊት ወይ ከ1 ቀን በፊት የሰራውላችሁ ስለ ቴሎ አፕ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ።
የሰራሁት አለ እና እንዴት ሰው እሱ አሁን ሰኞ ነው ላውንች የተደረገው። አብዛኛው ሰው ጆይን እያደረገ ነው። በዛው ልክም በጣም እየሰሩና አክቲቭ ፓርቲሲፓንቶች አሉ እና ይሄን ስታስቡ ምንድን ነው አሁን ያለ ነው ወርልድ ኦፍ ቴክኖሎጂ ነው። በቃ ሁሉም ሰው በየአቅሙ ቴክኖሎጂ ላይ በጣም ብዙ ነገር አክሰስ እያደረገ ይገኛል እና እናንተስ ከምን ናቸው? እና ተማሪዎች ስፔሻሊ አሁን ክረምት ገብታችሁ ቤት የምትቀመጡ ተማሪዎች ታይማችሁን ወስት ከማድረግ ዩቲዩብ ላይ አየት ያደረጋችሁ የሚሰራውን ዌብሳይት እየገባችሁ ቢዝነስ መኒ ሜክ ማድረግ ትችላላችሁ። እና ቤተሰቦቼ እንግዲህ እኔ አሁን ዩቲዩብ ሁለተኛ ዩቲዩብን ከፍቻለሁ እና ሰብስክራይብ አድርጉ። አሁን ሰብስክራይብ ባታደርጉ የሆነ ታይም ላይ ሰብስክራይብ ማድረጋችሁ ስለማይቀር አስቀምጥላችኋለሁ። ሰብስክራይብ በተኑን በመንካት ሼር፣ ላይክ ያደረጋችሁ እንድትተባበሩ እንጠይቃለን። እኔ የሚሰራላችሁ አዳዲስ የቴክኖሎጂ ነክ የሆኑ ዌብሳይት ዲፐንደንት የሆኑ ነገሮች ናቸው እና ዩቲዩብን ሰብስክራይብ አድርጉልኝ። ቴንክ ዩ